የነፍሳችን ነፍሷ በሉስኪ እግዚአብሔር ነው። ሰው ከእግዚአብሔር ከተለየ ቢኖር ምን እንዳለ ነው? እንደሞተ ነው። ከእግዚአብሔር ጋር ከሆነ ቢሞትም እንዳለ ነው የሚቆጠረው። እግዚአብሔር አስቀድሞ ዕፀ በለስን በበላችሁ ጊዜ የሞት ሞትን ምን ትላላችሁ? አዳምና እንደበሉ ሞቱ አልሞቱ? አታስተውሉም ማለት ልክ እንደበሉ ሞቱ አይደል? ወደቁ እዛው ክልትው ብለው ወደቁ አልወደቁ? በበላህ ቀን ሞትም ምን ትላለህ? የበሉ ቀን ሞቱ አልሞቱ? ወዲያው ቀበራቸው አይደል? እግዚአብሔር ዕፀ በለስን ሲበሉ ዘው ወደቁ፣ አንስቶ ቀበራቸው። እስመ ሞት አለ ነፍስ ርኢቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መለየት ነው። የነፍሳችን ነፍሷ በሉስኪ እግዚአብሔር ነው። የነፍሳችን ሕይወት እሱ ነው። ሰው ከእግዚአብሔር ከተለየ ቢኖር ምን እንዳለ ነው? እንደሞተ ነው። ከእግዚአብሔር ጋር ከሆነ ቢሞትም እንዳለ ነው የሚቆጠረው። ጻድቃን አሁን ቅዱሳን እና አቡነ ገብረ መንፈስ ቅዱስ አማልዱን ብለን ምንጸልይላቸው ቢሞቱም ከማን ጋር ናቸው? ስለዚህ የነፍሳቸው ነፍሷ እግዚአብሔር አብሯቸው ስላለ ሕያዋን ናቸው። ኃጢአተኛ ሰው ግን ምድር ላይ ቢኖርም ምን እንዳለ ነው? እንደሞተ። ስለዚህ ትልቁ ወዲያው በበላችሁ ቀን ትሞታላችሁ የተባሉት ሞት ምንድነው? ልክ እንደበሉ ጸጋ ክብራቸው ታጣ። ከሁሉ በላይ የነፍሳቸውን ነፍስ እግዚአብሔርን አጡት። ስለዚህ ሰው ከዛ እግዚአብሔር ከተለየው ምንም ነው። ሰው የፈጠረለት እሱ ብሎ አይደለ? ልብ ብላችሁ ከሆነ ሰው ማን ነው? እግዚአብሔር ምድርን እጽዋትን ታብቅል አለ። ምድር አበቀለች። እጽዋት የተገኙት ከምንድን ነው? ከምድር ነው። ባህርን አሳ ታውጣ አለ። አሶችን አወጣች። አሶች የተገኙት ከባህር ነው። አሳ ከባህር ሲወጣ ይወጣል? ይሞታል። ዛፍ ደግሞ ከመሬት ሲነቀል ይወጣል? ይሞታል። እኛ ግን የተፈጠርነው ከማን ነው? ከእግዚአብሔር። እኛም ከሱ ስለለ ህይወት የለም። ልክ ባህር ከውሃ አሳ ከባህር ሲወጣ ህይወት እንደሌለው እጽዋት ከምድር ሲነቀሉ ህይወት እንደሚያጡ እኛም ከእግዚአብሔር ስንጣላ ህይወት የለም። ለሱ ብሎ ስለፈጠረን የነፍሳችን ህይወቱ እሱ ነው። ከሱ ጋር ሲጣሉ ጸጋ ክብራቸው ተገፈፈ። ከዛ በኋላ ሁሉም ተነሳባቸው። እንስሳቱም አራዊቱ ሲሰግዱልን እንዳልነበር ያሳድዱን ጀመር። እኛም እነሱን ሸሽተን መኖር ጀመርን። እሑድ እየሄድን ልጆቻችንን እናስጎበኛለን። አራዊት አይደለ ፎቶ እንነሳለን። ተለያይተን እኮ ነው። አይገርማችሁ? ድሮም እኮ በጣም ወዳጆች ነበርን። አሁን ተፈራርተን ያውም እግዚአብሔር ቸርነቱ ነው። አይምሯችን ከነሱ ባይበልጥ ኖሮ እኮ በጉልበትና በጥፍር ቢሆን ኖሮ ያጥፉናል አይደል? ግን ደግሞ ከነሱ የተሻለ አይምሮ ስለሰጠን እነሱን የሆነ ቦታ አስረን እኛ በሰላም እየኖርን ነው። ይሄም ራሱ ሰው በተፈጥሮ ከእንስሳ ከአራዊት በመብለጡ ምክንያት የተገኘ ነው እና የሰው ልጅ ከዚህ በኋላ ከእግዚአብሔር ተጣላ፣ ባህሪው ጎሰቆለ። ከሁሉ በላይ ደግሞ ሁሉ ነገር ያመጸበት፣ ፍጥረቱም አመጸበት። ከፈጣሪ ስትጣላ የፈጠረው ያመጽባል። ምድርም አላበቅል አለችው። ላብን ወዝን ካላገኘች አታፈራም። እና ምድር የጉስቁልና ምድረ ፋይድ ወይም የመከራ ዓለም ሆነች ማለት ነው። ይህ የጨለማ ዘመን ሆነ። እንደው በጣም ለማሳጠር ነው። አዳም ብዙ ሞክሯል፣ አልቅሷል፣ ንስሐ ገብቷል። በነገራችን ላይ አዳምና ሰይጣንን የሚለየው ነው። ኃጢአታችን አንድ አይነት ነው። ሰይጣንም የሰራው እኛም የሰራ ነው አንድ ነው። ሰይጣንም መሆን የፈለገው ምን መሆን ነው? እኛስ የፈለገው አምላክ መሆን። የሁለታችንም አንድ አይነት ነው። ታዲያ እኛን ሰው ሆኖ አምላክ እንዳዳነ ለምንድን ነው ሰይጣንን መልአክ ሆኖ ያላዳነው? ሰው ንስሐ ገብቷል። አዳም ግን ንስሐ አልገባም። ሰይጣን በአመፁ ነው የቀጠለው። አዳም ግን ወዲያው ነው ንስሐ የገባው። አባቶቻችን ነው የሚላሉ ወዲያው ከማልቀሱ ብዛት አዳም ሌላ ሐሳብ እንኳን አልነበረውም። ይሄኔ ገነት ልሆን እኮ ተመችቶ ይኖር ነበር አልነበረም ሐሳቡ። አምላኬን አሳዘንኩት በደልኩት አለ። የንስሐ ኃይሏ ይሄ ነው ይላችሁ። አምላክን ሰው እስከ መሆን የምታደርሰች። ስለዚህ እግዚአብሔር የአዳምን ለቅሶ የአዳምን እንባ አየ። መጽሐፈ ቀሌምንጦስ ላይ በ5 ቀን ተኩል ከልጅ ልጅ ተወልጄ ምን እልሃለሁ ጻፉት። መጽሐፈ ቀሌምንጦስ ላይ ነው ይሄ ያለው። በእኛ ቀኖና ካሉ መጽሐፍት መካከል ነው። መጽሐፈ ቀሌምንጦስ ላይ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚለው ቃል ተጽፏል።